إن الحمد لله ቀብር የመጀመሪያው የአኺራ ማረፊያ ነው። ምስጋና በጠቅላላ ለአላህ ይገባ። በሱ እንታገዛለን፣ ማህርታም እንጠይቀዋለን። ከነፍሳችን ተንኮልና መጥፎ ሥራዎቻችን በሱ እንጠበቃለን። አላህ የመራውን የሚያጠመው የለም፣ እሱ የሚያጠምን የሚመራው የለም። ብቻውን አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። የአላህ የበዛ ሰላምና እዝነት በሳቸው ቤተሰቦቻቸውና ባልደረቦቻቸው ላይ ይሁን። በመቀጠል የአላህ ባሮች አላህን ተገቢውን መፍራት ፍሩ፣ በስውርና ድብቅ ሁኔታም ተጠባበቁት። እናንተ ሙስሊሞች ሆይ አላህ ባሮቹን እስልምናና ሁሉንም ገመዶቹንና መንገዶቹን እንዲይዙ አዟል። ለእስልምና እሱን የሚያረጋግጥ ኢማን ግድ ነው። ከስድስቱ የኢማን መሠረቶች አንዱ በመጨረሻው ቀን ማመንና ነቢዩ ሰለላሁ ዐለይሂ ወሰለም በሱ በተናገሩት ከሞት በኋላ ለሚከሰተው እስከ መቀስቀስና መሰብሰብ ያሉት የቀብር ፈተና ቅጣቱና ጸጋው ማመን ነው። የመጀመሪያው ወደዚች አገር የመሻገር ደረጃ አዘል መድረስ ነው። ፊታቸው እንደ ፀሐይ የነጣ መላእክቶች ከሰማይ ወደ አማን ይወርዳሉ። ከእነሱ ጋር ከጀነት የሆነ ከፈንና ሽቶ አለ። ከሱ በእይታው ርቀት ልክ ይቀመጣሉ። ከዛ የሞት መልአክ ይመጣል፣ ራሱ አጠገብ ይቀመጣል። አንቺ ጥሩ ነፍስ ሆይ ከአላህ ወደ ሆነ ምህረትና ውዴታ ውጪ ይላታል። ልክ ውሃ ከቅርበት አፍ እንደሚፈሰው እየፈሰሰች ትወጣለች። ግና ከሃዲው ፊታቸው ጥቁር የሆኑ መላእክቶች ከሰማይ ወደ እሱ ይወርዳሉ። ከእነሱ ጋር ሸካራ የሆነ ልብስ አለ። ከሱ በእይታው ርቀት ላይ ይቀመጣሉ። ከዛ የሞት መልአክ ይመጣና ራሱ አጠገብ ይቀመጣል። አንቺ መጥፎ ነፍስ ሆይ ከአላህ ወደ ሆነ ቁጣ ውጪ፣ በአካሉ ውስጥ ትበታት ይላታል። ከአላህ ወደ ሆነ ቁጣ ውጪ ይላታል። በአካሉ ውስጥ ትበተናለች። እሾሃማ ፍሬ እንደሚመነጭቀው ይመነጭቃታል ይላሉ። ሙስሊም ዘግበውታል። የሞት መልአክ ሩሕን ከአካል ሲነጥቅ አማኙ ባሪያ በዱንያ ድካምና ችግር ወደ አላህ እዝነት ያርፋል። አመፀኛ ባሪያ ደግሞ አገርና ባሮች፣ ዛፍና እንስሳቶች ይገላገሉታል ይላሉ። ተስማምተውበታል። ከዱንያ ሕይወቱ ይበልጥ ረዥም ወደ ሆነው ሕይወት ይጓዛል። እሱም በዱንያና ትንሣኤ መቆም መሃል ያለው የበርዘኽ ሕይወት ነው። ቀብር ከአኺራ ማረፊያዎች የመጀመሪያው ማረፊያ ነው። ሟች በውስጡ ሲያኖሩት ከሱ አጠገብ ሲሄዱ የቤተሰቦቹን የጫማ ኮቴ ይሰማል። ከዛ ውስን ሰዎች እንጂ የማይመልሱት ጥያቄ በመጠየቅ በቀብሩ ውስጥ ትልቅ ፈተና ይፈተናል። ነቢዩ ሰለላሁ ዐለይሂ ወሰለም እናንተ በመቃብር ውስጥ ለደጃል ፈተና ቅርብ የሆነን ፈተና እንደምትፈተኑ ዋሕይ ተወረደልኝ አሉ። ተስማምተውበታል። ሁለት መላእክቶች መጥተው ይቀመጡና ጌታህ ማን ነው? እምነትህ ምንድን ነው? ነቢይህስ ማን ነው? ብሎ ይጠይቁታል። አላህ ያጸናው ሰው እንደሆነ ጌታዬ አላህ ነው፣ እስልምና ሃይማኖቴ ነው፣ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢዬ ነው ይላል። ከእሳት መቀመጫህን ተመልከት፣ አላህ በሱ ከጀነት በሆነ መቀመጫ ተካለህ ይባላል። ሁለታቸውንም በሙሉ ያያል። ከሃዲ ወይም ሙናፊቅ የሆነ ደግሞ አላውቅም፣ ሰዎች የሚሉትን እል ነበር ይላል። ሐቅ ምን እንደሆነ አላወክም፣ ቁርአንንም አላነበብክ ይባላል። ከዛ ከብረት በሆነ መዶሻ ሁለቱ ጆሮዎች መሃል አንድ ጊዜ ይመታል። ሁለቱ ከባድ ፍጡሮች ሲቀሩ ከሱ ቀጥሎ ያለው ሁሉ የሚሰማውን ጩኸት ይጮኻል። በሱ ላይ ተስማምተዋል። ከዛ ከዚህ ፈተና በኋላ ትልቁ ትንሣኤ እስከሚቆም ድረስ ወይ ጸጋ ነው ወይ ቅጣት ነው የላከው አላህ። በፍርዓውን ቤተሰቦችም ላይ ክፉ ቅጣት ሰፈረባቸው። እሳት በጧትና በማታ በእርሷ ላይ ይቀርባል።
ሰዓቲቱን በምትሆንበት ቀን የፍርዓውን ቤተሰቦች ብርቱ ቅጣት ገሃነምን አግቧቸው ይባላል አለ። እንዲሁም ይህ ሕዝብ ይፈተናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህ ሕዝብ በመቃብር ውስጥ በቅጣት ይፈተናል አሉ። ሙስሊም ዘግበውታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሁለት መቃብሮች ላይ ያለፉና ሁለታቸው እየተቀጡ ነው፣ በትልቅ ነገር ግን አልተቀጡም አሉ። አንደኛቸው ነገር አዋሳጅ ነበር፣ ሌላኛው ከሽንቱ አይጥራራም ነበር አሉ። በሱ ላይም ተስማምተውበታል። እንስሳቶች የመቃብርን ቅጣት ይሰማሉ። ነቢዩ ሰለላሁ ዐለይሂ ወሰለም እነሱ ሁሉም እንስሳቶች የሚሰሙትን ቅጣት ይቀጣሉ አሉ። በሱ ላይ ተስማምተውበታል። ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጆች የቀብር ቅጣትን የማይሰሙበትን ምክንያት ሲያብራሩ ባይቀባበሩ ኑሮ እኔ ከሱ የሚሰማውን የቀብር ቅጣት እንዲያሰማቸው አላህንም ማጸን ነበር አሉ። ሙስሊም ዘግበውታል። ጸጋውና ቅጣቱ ለሩሕም ለአካልም ነው። ሼኹል እስላም አላህ ይዘንላቸውና በሱና ባለቤቶችና ስብስብ ስምምነት ቅጣቱና ጸጋው በነፍስና አካል ላይ ነው ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ከሁሉም ሰላት በኋላ ከቀብር ቅጣት በአላህ ይጠበቁ ነበር። ከዕለታት አንድ ቀን ወደ ባልደረቦቻቸው ዞረው ከቀብር ቅጣት በአላህ ተጠበቁ አሉ። ከቀብር ቅጣት በአላህ ተጠበቁ አሉ። ከቀብር ቅጣት በአላህ እንጠበቃለን አሉ። ሙስሊም ዘግበውታል። በሁሉም ሰላት ከቀብር ቅጣት እንዲጠበቁ ያዟቸው ነበር። የአላህ ሰላትና ሰላም በሳቸው ላይ ይሁን። አንደኛችሁ ከመጨረሻው ተሸሁድ ሲጨርስ ከአራት ነገር በአላህ ይጠበቃሉ። ከጀሃነም ቅጣት፣ ከቀብር ቅጣት፣ ከመኖርና መሞት ፈተናና ከአባሹ ደጃል ተንኮል አሉ። በሱ ላይም ተስማምተዋል። ከዓብዱላህ ብኑ ዓባስ አላህ ይወደድላቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቁርአን ምዕራፍ እንደሚያስተምሯቸው ሁሉ ይህን ዱዓ ያስተምሯቸው ነበር አለ። ሙስሊም ዘግበውታል። በቀብር ላይ መገንባት፣ ጀሶ መቀባት፣ ቀብርን መስጂድ አድርጎ መያዝ፣ አጠገቡ ሰላትን የማሰብ ክልክልነት ላይ ሊቃውንቶች ይስማማሉ። ነቢዩ ሰለላሁ ዐለይሂ ወሰለም አስተውሉ፣ መቃብሮችን መስገጃዎች አድርጋችሁ አትያዙ፣ እኔ ከዚህ እከለክላችኋለሁ አሉ። ሙስሊም ዘግበውታል። ሟቾች በመቃብራቸው ውስጥ እጅጉን የሚያስፈልጋቸው ዱዓ የሚያደርግላቸው ነው። ከእነሱ ጉዳይን መፈለግ፣ እርዳታን መጠየቅ፣ አላህን ትቶ ወደ እነሱ መዞር የዓለም ሽርክ መነሻ መሠረት ነው። በአደም ልጆች ለመጀመሪያ ጊዜ ሽርክ የተከሰተው በዚህ ምክንያት ነበር። ሲቀጥል እናንተ ሙስሊሞች ሆይ መቃብሮች መክረዋል። ለመካሪ የተዉት ቃል የለም፣ ያስተረፉት ቃል የለም። ዑስማን አላህ ይወደድላቸውና ቀብረ አጠገብ ሲቆሙ ጺማቸው እስኪረጥብ ድረስ ያለቅሱ ነበር ይላሉ። አሕመድ ዘግበውታል። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቆመው ኹጥባ እያደረጉ ሰው በውስጡ የሚፈተንበትን የቀብር ፈተና አወሱ። ያኔ ሙስሊሞች በለቅሱ ተንጫጩ። ቡኻሪ ዘግበውታል። ከቀብር ቅጣት ለመዳን ትልቁ የአላህ ተውሒድና ተያያዦቹ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም አማኝ ቀብሩ ውስጥ ሲኖር ይመጣል ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለና ሙሐመድም የአላህ መልእክተኛ መሆናቸውን ይመሰክራል። ይህም አላህ እነዚያን በትክክል በአላህ ያመኑትን በተረጋገጠው ቃል በሸሃዳ ላይ ያደርጋቸዋል የሚለውን ንግግሩን ነው። ተስማምተውበታል። መልካም ሥራ ከመቃብር አጽናኝ ነው። መልካም ሥራ፣ መልካም ተግባር በመቃብር አጽናኝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አማኝ ቀብር ውስጥ ሲኖር የሚኖረውን ሁኔታ ሲገልጹ ፊቱ ውብ፣ ልብሱ ውብ፣ ጠረኑ ጥሩ የሆነ ሰው ወደ እሱ ይመጣል። በሚያስደስትህ ነገር አብሽር፣ ይህ ቃል ሲገባልህ የነበረው ቀንህ ነው ይለዋል አሉ። እሱም አንተ ማነህ ይለዋል። ፊትህ መልካምን ይዞ የሚመጣ ፊት ይመስላል ይለዋል። እሱም እኔ መልካም ሥራህ ነኝ ይላል አሉ። አሕመድ ዘግበውታል። አእምሮ ያለው ሰው ሳይጓዝ በፊት ከመልካም ሥራዎች ይሰነቃል። የአላህ ቀጠሮ ሐቅ ነው።
አዘልም መጪ ነው አይቀሬ ነው። ሕይወት ብትረዝምም ከቀብር መሸሻ የለም። ከእርጉም ሸይጣን በአላህ ይጠበቃለሁ። አንተ ሰው ሆይ አንተ ጌታን በሞት እስከምትገናኝ ድረስ ልፋትህን ለፊነህ ተገናኙም ነህ። አላህ ለእኔም ለእናንተም በታላቁ ቁርአን በረካ ያድርግልን። እኔንም እናንተንም በውስጡ ባሉ ተናቅጾችና ጥበበኛ ዝክር ያጣቅመን። ይህን ንግግር ላለው ለእኔም ለእናንተም ለሙስሊሞች በአጠቃላይ ከሁሉም ወንጀል አላህን ምህረት እጠይቃለሁ። እናንተም ምህረትን ጠይቁት፣ እነሆ እሱ መሐሪ አዛኝ ነውና። በመልካሙ ምስጋና ለአላህ ይገባ፣ በውለታውና መቅጠሙ ምስጋና ይገባው። ነገሩን ለማላቅ ብቻውን አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። የአላህ የበዛ ተጨማሪ ሰላምና እዝነት በሳቸው ቤተሰቦቻቸውና ባልደረቦቻቸው ላይ ይሁን። እናንተ ሙስሊሞች ሆይ ዕድሜ አጭር ነው፣ ማለፉ ፈጣን ነው። ዱንያ ባሪያውን ወደ ዝንጉነት ትወስደዋለች። መቃብሮች አኽራን ያስታውሳሉ። ነቢዩ ሰለላሁ ዐለይሂ ወሰለም መቃብሮችን ጎብኙ፣ እነሱ ሞትን ያስታውሳሉ አሉ። ሙስሊም ዘግበውታል። ነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ሁልጊዜ በቀብር ያስታውሷቸው ነበር። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ፀሐይ ስትጋረድ ከሶላታቸው ሲጨርሱ እንዲሉ አላህ ያሻቸውን ካሉ በኋላ ከዛ ከቀብር ቅጣት እንዲጠበቁ አዘዟቸው። ተስማምተውበታል። ከቀብር ቅጣትና ፈተናው በአላህ ተጠበቁ፣ የሚያስፈርደውን ወንጀልን ራቁ። ከሱ ስለመሆንና ለመጠበቅ ከሱ ሰላም ለመሆንና ለመጠበቅ ሰበቦችን አድርሱ። ከዛ ወቁ አላህ በነቢዩ ላይ እዝነትና ሰላም በማውረድ አዘዛችሁ። በጥበበኛው መጽሐፉ አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ በአላህ ያመናችሁ ሰዎች ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርም ሰላምታንም ሰላም በሉ አለ። አላህ ሆይ በነቢያችን ሙሐመድ ላይ እዝነት ሰላምና በረከትን አውርድ። ከቀና መሪ ምትኮቻቸው እነዚያ በእውነት የሚፈርዱና እውነትን የሚያስከትሉ አቡበክር፣ ዑመር፣ ዓሊይና ዑስማን ከተቀሩት ባልደረቦቻቸው በሙሉ እኛንም ከነሱ ጋር በለጋሽነትህና ችሮታህ ውደድልን። የቸሮች ሁሉ ቸር ሆንክ ሆይ አላህ ሆይ እስልምናና ሙስሊሞችን ከፍ አድርግ፣ ሽርክና ሙሽሪኮችን አዋርድ። ይህ ነገርና የተቀሩትን የሙስሊም ሀገራትን ሰላም የተረጋጋ የደላ አድርግ። አላህ ሆይ የሁለቱ ቅዱሳን ቦታዎች አገልጋይ መሪያችንና አልጋ ወራቸውን ለምትወደው ግጥማቸው ራሳቸውን ለመልካምና አላህ ፍራቻ አዙር። በእነሱ እስልምናና ሙስሊሞችን ጥቀም። የዓለማት ጌታ ሆይ የሙስሊም መሪዎችን በሙሉ በመጽሐፍህ ለመስራትና በሸሪዓ ለማፍረድ ግጠማቸው። የልቅናና ችሮታ ባለቤት ይሆን ጌታችን ሆይ በምድር ዓለም ደግን ነገር በመጨረሻይቱም አገርም ደግን ነገር ስጠን፣ ከእሳትም ቅጣት ጠብቀን። ጌታችን ሆይ ነፍሶቻችንን በደል፣ እኛ ባትመረንና ባታዝንልን በርግጥ ከከሳሪዎች እንሆናለን። የአላህ ባሮች ሆይ አላህ በማስተካከል በማሳመር እና ለዘመድ በመስጠት ያዛል። ከአስከፊ ከማመንዘር ከሚጠላ ነገር ሁሉ ከመበደልም ይከለክላል። ትገነዘቡ ዘንድ ይገስጻችኋል። ታላቁንና የላቀውን አላህን አስታውሱ ያስታውሳችኋል። በጸጋው ላይ አመስግኑ ትጨምርላችኋልና። አላህን ማውሳት ከመልካም ነገር ሁሉ በላጭ ነው። አላህም የምትሰሩትን ሥራ ሁሉ ያውቃል። الله أكبر الله أكبر أشهد أن لا إله إلا الله أشهد أن محمد رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله. استووا
اعتدلوا. الله أكبر. الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون. فما يكذبك بعد بالدين أليس الله بأحكم الحاكمين. الله أكبر. الله أكبر. سمع الله لمن حمده. ربنا ولك الحمد. الله أكبر. 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 الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. الله أكبر. الله أكبر. سمع الله لمن حمده. ربنا ولك الحمد. الله أكبر. 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 الله
السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله.